እኔ ደግሞ ያጋጠመኝ ምንድነው እሱ ልክ እዛ እንደደረሰን ጆርጂያ እንደገባው ከዛ በኋላ ጠየቁኝ ከመሃል ያው አብረን የገባን ልጆች አሉ ከዛም በኋላ ከመሃል ጠሩኝ እኔ ማለት ነው ከዛም በኋላ ምንድነው ምናምን ብዬ like 4-5 ፖሊሶች ምናምን ሆነው መጡና ከዛም ከመሃል ጠሩኝ እኔ ማለት ነው የሆነ ሩም አስገቡኝ ከጠሩኝ በኋላ ከውስጥ ገባው ምናምን የሆነ ቆለፉት ብቻ like ደነገጥኩ ምንድነው እሱ ምናምን ብዬ ከዛ በኋላ ጠየቁኝ every details ምናምን ስታተስ ያው የቪዛ ስታተስ ምናምን ነገር አዩ ያው ኢንስትራክተር ይላል ከዛም በኋላ ሁሉም ዶክመንት ምናምን በጣም ያው ተጠንቅቄ ነበር ይሄድኩት ማለት ነው ምንም ነገር የቀረኝ ነገር ዶክመንት የለም እና ለአምስት ቀን ነበር ይሄድኩት መጨረሻ ላይ በቃ almost እውነት ለመናገር መመለስ ነው በቃ የቀራቸው ማለት ነው እዛ like ተነጋገሩ ያው እንግሊዘኛ ደግሞ አይችሉም በነገራችን ላይ እዛ እንግሊዘኛቸው በጣም ብሮክን ነው እና መጨረሻ ላይ ሲሉኝ ከዛም በኋላ ብር አካውንቱና ስንት ነው ያለሽ ምናምን ብር ምናምን ነገር አሉ ስንት ድራም አለሽ ምናምን ሲሉኝ ጊዜ ያለኝ ይሄን ያህል ብር አለስላቸው አላመኑኝም እውነት ለመናገር ATM ማሽን ጋር ሄደን ፕሪንት አውት ከሁለት ሴት ፖሊሶች ጋር ሄደን ፕሪንት አውት አድርገው ከዛም በኋላ በዛም ነው የተፋቱኝ ማለት ነው እና ላይክ ከዛም በኋላ እንዴ ለምንድን ነው ምናምን ነገር እና እንተስል በጣም ብዙ ስፔሻሊ ያው ታውቃላችሁ ብላክ ያው አበሻ whatever ብቻ ግን ያው ታውቃላችሁ እና ላይክ ሲያዩ እንደዛ ነውና ከመሃል እንግዲህ ከ200 ከ300 ሰው መሃል ነው እኔን ጠርተውኝ እንደዛ ያደርጉኝ ማለት ነው እና በጣም የተናደድኩት መጨረሻ እና እንደዛም ሆኖ በጣም ብዙ ሰው የሚመለሰው ማለት ነው እና ሀፕን በነገራችን ላይ I'm sorry girl